መንገደ ሰማይ የመንገደ ሰማይ ነገር እንደምን ነው ቢሉ ሰው በእናቱ ማህፀን ሲፈጠር ከእግዚአብሔር ዘንድ ሁለት መልአከ አቃቤ ይታዘዝለታልና አንዱ በቀኝ ሌላው ደግሞ በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝገብ ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው የመላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 40 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡ መላእክተ ብርሃን 40 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ስራ፣ ሰንበትን አክብር፣ ቤተ ክርስቲያን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ ሰባቱን አጽዋማት ጾም፣ ጸልይ፣ ከዛር ከጠንቋይ አትሂድ፣ ወንድምህን ውደድ፣ ትህትና ስራ፣ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቀማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርገህ አትመልከት እያለ ይመክረዋል። ኃጢአትህንም ሳታውል ሳታሳድር ዕለቱን ተናዘዘው። ይህን ጊዜ በሕይወት ሳለህ ገንዘብህን መጽውት፣ ከሞት ወዲያ የሚያስከትልልህ የለም እያለ ይመክረዋል። የመከረውንም ሁሉ የፈጸመ እንደሆነ በጎ ሥራውን ይጽፍለታል። በግራው ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተ ክርስቲያን አትሳለም፣ አስራት በኩራት አታውጣ፣ እንግዳ አትቀበል፣ ሰባቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትህትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ፣ በሥራ ቀን ብቻ ሰርተህ ትከብራለህን? አትከብርም ብሎ ሰንበትን ያሽረዋል። ዳግመኛ ቤተ ክርስቲያን እሳለማለሁ ትላለህ፣ ትላንትና ከሥራ ውለህ ዛሬ ድካም አይሰማህምን? ይደክመሃል፣ ይታክተሃል፣ ተኛ፣ አንቀላፋ፣ እረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህን? ምን በላ ብለህ ነው? ሰተህ ትለምን ዘንድ ትወዳለህን? ይልቁንስ አከማች እያለ ከልጅነት እስከ ዕውቀት ከኩተት እስከ ሽበት ሲያሳስተው ይኖራል። ዳግመኛ ኃጢአቴን ለንስሐ አባቴ እናገራለሁ እናዘዛለሁ ትላለህን? ጹም ጸልይ ቢልህ ጾም አትችልም፣ ስገድ ቢልህ ጉልበት የለህ፣ መጽውት ቢልህ ገንዘብ የለህ። ይልቅስ በምትሞትበት ጊዜ ንገረውና እርሱ ይጨነቅበት እንጂ አንተን ምን ያስጨንቀሃል? በማለት ንስሐ እንዳይገባ ይከለክለዋል። እርሱም የመከረውን ሁሉ የፈጸመ እንደሆነ ይጽፈዋል፣ ይመዘግበዋል። መንገደ ሰማይ ስለ ኃጥእ ሰው ነፍስ። አንደኛ ክፍል። በአብ በወልድ በመንፈስ ቅዱስ ስም አምነን የኃጥእ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ወይም በአየር ጉዞዋ ላይ የሚደርስባትን ፈተናና ስቃይ ባጭሩ በዚህ መጽሐፍ እንረዳለን። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንደሚሉ ሁሉ ምን ቢኖሩ ከሞት አይቀሩምና ሰው በድንገት ወይም በሕመም ይሞታል። በሞተም ጊዜ ለጠንቋይ የሚሰግድ፣ እግዚአብሔርን የሚክድ፣ የተራበ የማያበላ፣ የተጠማ የማያጠጣ፣ የታረዘ የማያለብስ፣
እንግዳ የማይቀበል ድውይ የማይጠይቅ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከስጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙበታል። እነዚህ 3 ሰይጣናት አንዱ በራሱ፣ አንዱ በልቡ፣ አንዱ በእግሩ ላይ ተቀምጠው ከልቡ ላይ ያለ ሰይጣን አቆልቁሎ በጥርሱ ይሰቀስቀዋል፣ ይሰነጥቀዋል። በእግሩ ላይ ያለ ሰይጣን አሻቅቦ ይሰቀስቀዋል። በራሱ ላይ ያለ ሰይጣን ግን ከልጅነትህ ጀምረህ እስካሁን ድረስ ለእግዚአብሔር እንዳትሰግድ ለጠንቋይ ሳሰግድህ ኃጢአት ሳሰራህ እኖር የነበርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል። እርሱም በልጅነቱ እንደ እናቱ ጡት ስጣፍጠው የነበረችው ኃጢአቱ በዓይነ ነፍሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆ ያማረራታል። ዳግመኛ መልአከ ሞት ከአድማስ እስከ አድማስ ተተክሎ ቁሞ ጥርሱን አግጥጦ ዓይኑን አፍጥጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ጥርሱ በመልአኩ ክንድ 68 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። የአንዱ ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ፣ የሁለተኛው ዓይኑ መቃድ ስፋት 2 ዓመት ከመንፈቅ፣ በጠቅላላው የ2 ዓይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ይደርሳል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ሁለተኛም ዓይኑን አፍጥጦ ጥርሱን አቅጥጦ አንቺ ነፍስ በቁመናሽ ትሰሪው የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከዚያም ከስጋዋ ተለይታ ተስፈንጥራ ወጥታ ከአስክሬኑ ራስ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ተፋታል። ስለምን ቢሉ የሥላሴን አንድነታቸውን ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ትታያቸዋለች፣ አታስቀርባቸውም። መላእክተ ብርሃንም አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን? የዲያብሎስ ፈንታ ሆንሽን? ብለው አዝነው ተክዘው ርቀው ይቆማሉ። በዚህ ጊዜ መላእክተ ጽልመት ይዘዋት ሄደው ከባሕረ እሳት ያደርሷታል። የባሕረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳት ባሕር፣ ግራው የእሳት ገደል፣ ጸባቡ አንቀጽ ነው። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆምም። በዚህም ጊዜ ያችን ነፍስ ሂጂ፣ ግቢ፣ ተሻገሪ ይሏታል። እርሷም ጌቶቼ ሆይ ቀኙ የእሳት ባሕር፣ ግራው የእሳት ገደል ነው። መካከሏ እንደ ጭራ የቀጠነች ጎዳና ናት። ያለ አንድ ጫማ አታስቆምም። በምን ቁሜ፣ ምን ጨብጬ፣ ምን ይዤ ልሻገር ትላቸዋለች። ይህንንማ ማለት ቀድሞ ነበር። ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰት አለመናገር፣ አደራ አለመብላት፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድዊን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቁሜ፣ ምን ጨብጬ፣ ምን ይዤ ብቲ ይሆናልን? ይልቁንስ ሂጂ፣ ግቢ፣ ተሻገሪ ብለው እያዳፉ እየገፉ ከባሕሩ ይጨምሯታል። እርሷም አንድ ጊዜ ከእሳቱ ባሕር፣ አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባ ጅማት አራ ተኮማትራ ወጥታ ትሄዳለች። ስትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮ ይቆርጡኝ፣ ይፈልጡኝ፣ ይገድሉኝ ይሆን እያለ
እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣላቷን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ የሚሰቅል የሚገድል ንጉሥ እርሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ይቆያታል። ያን ጊዜም ደርሳ ከፊቱ ትቆማለች። መልአከ አቃቢዋም አንቺ አመፀኛ ትዕቢተኛ ነፍስ እንደ ቀድሞ አመፅ አለ ብለሻልን? በአርያው በአምሳሉ የፈጠረሽ እግዚአብሔር ነውና ስገጂለት ይላታል። መልአከ ዕቃቢዋም ቀድሞ ከማኅፀን ጀምረህ ጠብቃት ያልከኝ እስከ ዛሬ ለጠንቋይ ስትሰግድ፣ አንተን ስትክድ፣ ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰት ስትናገር፣ አደራ ስትበላ፣ ለተራበ ሳታበላ፣ ለታረዘ ሳታለብስ፣ ድዊ አልጠይቅም፣ የታሰረ ዋስ ሆኜ አላስፈታም በማለት ፈጣሪዋን ስታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘሁባትም። እነሆ እንደ ሥራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አይቴ ነበርኪ ምን ተገበርኪ በስም ክርስቲያናዊት ወበግብረ አረማዊት ኦ ህርትምት ነፍስ ይላታል። እንዲህም ማለቱ አንቺ ርግምት ጎስቋላ ነፍስ ወይ በስም ክርስቲያን ነኝ ብለሽ በሥላሴ ስም ተጠምቄያለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ትኖሪ ነበር። በግብርሽ ግን አረማዊነት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ ብሎ ይጠይቃታል። እርሷም አቤቱ ጌታዬ፣ እኔ ከዚያው ሙቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንዲያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥሁ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ለአውሬና ላሞራ በሰጠሁት ነበር ትላለች። እርሱም አንዳቸውን ሳትፈጽሚ የቀረሽ ለምን ነው ይላታል። በስምዐ ክሌቱ ወሰልስቱ ይቀውም ኩሉ ነገር ተብሏልና ባይሆን እንኳን ከሦስቱ አንዳቸውን ሳትፈጽሚ የቀረሽ ለምን ነው ይላታል። እርሷም የምትመልሰው አታገኝም፣ አንደበቷ ይታሰራልና። እንዲህም ይላታል፣ ምን ነው የምታይበት ዓይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራንን፣ የምትማሪያቸው መጽሐፍትን፣ የምትሰግጂበት ቤተ ክርስቲያንን አልሰጠሁሽምን? ከጻድቃን ለይቼ ነሳሁሽ፣ ለምን እንዲህ አደረግሽ ይላታል። እርሷም በመረረ ሐዘን ምነው ባልተወለድኩ፣ ምነው ባልተፈጠርኩ፣ ከእናቴ ማኅፀን ውሃ ሆኜ በቀረሁ፣ እንኳንስ እኔ እናቴ የተፈጠረችበት ቀን ባልተፈጠረች፣ ምን ርግምት ክፉ ቀን ናት እያለች የተወለደችበትን ቀን ትረግማለች። ከዚህ በኋላ ጌታ መላእክተ ብርሃንን ይህችን ነፍስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መጥታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ አዋህጄ ኋላ ፍጹም ገሃነመ እሳት እስክትገባ ድረስ 7 ቀን መንግሥተ ሰማያትን ስታስጎበኟት ሰንብታችሁ በ8ኛው ወደ ሲኦል አግቧት ብሎ ያዛል። በዚህ ጊዜ መላእክተ ብርሃን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ለምን ቢሉ የመንግሥተ ሰማያት ጣዕሟን፣ ሽታዋን፣ መዓዛዋን እያየች ለጠንቋይ ባልሰግድ፣ እግዚአብሔርን ባልክድ፣ ሰንበትን ባልሽር፣ ጾም ባልገድፍ፣ ሐሰት ባልናገር፣ አደራዬን ባልዘነጋ፣ ለታረዘ ባለብስ፣ ለተራበ ባበላ፣ ለተጠማ ባጠጣ፣ እንግዳ ብቀበል፣ ድዌን ብጠይቅ፣ የታሰረ ዋስ ሆኜ ባስፈታ፣ ስፍራዬ ቦታዬ ይህ ነበር። ወይኔ
ወዮልኝ እያለች ጸጸትና ቁጭት እንዲያድርባት 7 ቀን መንግሥተ ሰማያትን ሲያስጎበኟት ይሰነብታሉ። በ8ኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ በዚህ ዓለም የእርድ ሰንጋ ወይም የፍሪዳ በሬ ለእርድ እያቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመትም ያቺን ነፍስ እያጣደፉ ይዘዋት ይሄዳሉ። ይዘዋትም ሲሄዱ የሲኦል አጋፋሪዋ ጥብልያኮስ የሚባል አለና ጥብልያኮስ ብለው ጠርተው ንሳ ይህችን ነፍስ ከሲኦል አግባት ብለው ይሰጡታል። እርሱም እሺ ብሎ ተቀብሎ እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እየለጋ እንደሚጫወት መላእክተ ጽልመትም ያችን ነፍስ ከምድር እስከ ሰማይ 13 ጊዜ በእሳት በሎታ ያንቀረቅቧታል። ስለምን ቢሉ አዳም አባትሽ በበላው ዕፀ በለስ ፈጣሪሽ እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ የተቀበላቸው 13ቱን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ፣ ስለዚህ ከምድር ወደ ሰማይ 13 ጊዜ ያጎናታል። እርሷም መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳርፉኝ ትላቸዋለች። 3 ሥላሴን ማወቅ ቀድሞ ነበር እንጂ ዛሬ ከኛ ስትመጭ ነው ማወቅሽ። ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብቲ ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራ ያጸኑባታል። ዳግመኛም መከራው ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉኝ ትላቸዋለች። እንዲህ ማለት ቀድሞ ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብቲ ይሆናልን? በሏት ቀጥቅጧት በማለት ከቀድሞ ይልቅ መከራ ያጸኑባታል። 3ኛም ስለተሰቀለው መድኃኔ ዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔ ዓለምን ማወቅ ቀድሞ ነበር፣ ዛሬ ደርሰሽ ከኛ ስትመጭ ነው ማወቅሽ። ቀድሞ ዝክሩን መዘከር በዓሉን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በማለት መከራውን በእጥፍ ድርብ ያጸኑባታል። 4ኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከኛ ስትመጭ ነው ማወቅሽ። ቀድሞ ዝክሯን መዘከር በዓሏን ማክበር ነበር እንጂ ዛሬ ከኛ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በሚሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሄዳ ከልጇ እግር ወድቃ መሐር ወልድየ ወተዘከር ኪዳንየ፣ ልጄ ሆይ የሰጠኝን ቃል ኪዳን አስበህ ይህችን ነፍስ ማርልኝ ትለዋለች። እርሱም እናቴ ሆይ እኔን የካደች አንቺን የበደለች ነፍስ ነች፣ በምን ምግባሯ ልማርልሽ ይላታል። ለዘጸውአ ስምኪ ወለዘገብረ ተስካርኪ እምህር ለኪ ብለኸኝ የለምን? የሰጠኸኝ ቃል ኪዳን ይታበላልን? እነሆ በሲኦል ሆና ስሜን ትጠራለችና ትለዋለች። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩን ረሞጫ እየፈጀው ከላይ የፀሐይ ዋዕይ ራሱን እያቃጠለው የሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ ያገኘ እንደሆነ ከዚያ ተንፍሶ እንደሚሄድ ሁሉ ያቺን ነፍስ ስለ እናቱ ጥቂት አሳርፈው እንደገና በእሳት መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የከፋ ሰው ነፍስ እስከ ዕለተ ምጽአት ድረስ ቦታዋ ስራዋ እንዲህ ያለ ነው። ሲኦል ያለችው በወዴት ናት ቢሉ በምዕራብ
በፀሐይ መግቢያ በኩል ናት። ሲኦልም ማለት መሰረቱ የማይገኝ እሙቀ እመቃት ጥልቅ ማለት ነው። ገሃነመ እሳትም ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት፣ ወደ ላይ ቢመለከቱ ዓይን የሚጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው። የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት እርኩስ፣ የረከሰ፣ የከረፋ ማለት ሲሆን ጋኔል ወይም ሰይጣን ማለት ውድቅ፣ ውዳቂ፣ ከክብሩ የተዋረደ፣ ማዕረጉን የተገፈፈ፣ ምቀኛ፣ ተንኮለኛ ማለት ነው። መላእክተ ጽልመትም ማለት የጨለማ አበጋዞች፣ የክፋት ሹማምንቶች ማለት ነው። የኃጥእ ነፍስ ስቃይዋ ይህን የመሰለ ነው። እግዚአብሔር ከዚህ መከራ ያድነን፣ አሜን።